ሰላም እንዴት ናችሁ? ወንድማችሁ መስፍን አቡሎ ጡሞሮ ባላለው የአርቲስት አቡሎ ጡሞሮ የመጀመሪያ ልጅ ነኝ። ዛሬ ወደ እናንተ የመጣሁት ስለ አርቲስት አቡሎ ጡሞሮና ስለ ቦያ ሴሌሜ በዝክረ አቡሎ በሚል እያደረጋችሁ ስላለው ምስጋና ለማቅረብ ነው ወደ እናንተ የመጣሁት። አርቲስት አቡሎ ጡሞሮ በሀዲያ ሙዚቃ ታሪክ ውስጥ ስሙ ሲነሳ ቀደሞ የሚጠራው እንደ አርማ የሚታወቀው ቦያ ሴሌሜ የተሰኘው ዝነኛ ሙዚቃ ነው። ይህ ስራ ከአንድ ግለሰብ የጥበብ ውጤትነት አልፎ የሀዲያ ብሔረሰብ መታወቂያ የባህል አምባሳደር እስከ መሆን የደረሰ ታሪካዊ አሻራ ነው። ስለ አቡሎ ጡሞሮና ስለ ቦያ ሴሌሜ እንዲሁም ስለ ሌሎች ስራዎች ስንመለከት አቡሎ ጡሞሮ ከቦያ ሴሌሜ እስከ የሀዲያ ሙዚቃ አርማነት ቦያ ሴሌሜ መነሻውና የጥበብ ልደት። ቦያ ሴሌሜ በመጀመሪያ ደረጃ በአርቲስት አቡሎ ጡሞሮ የግጥምና የዜማ ፈጠራ የተወለደ ስራ ነው። ዘፈኑ ሲመሰረት የግል ስሜትን ውበትንና ባህልን ለዛን መሰረት አድርጎ የተነሳ ቢሆንም አቡሎ የተጠቀመባቸው ቃላትና የዜማ ስራዎች ግን በቀጥታ ከሀዲያ ሕዝብ የልብ ትርታ ጋር የተገጣጠመ ነበረ። ከግለሰብ ወደ ማህበረሰብ አቡሎ ይህንን ዘፈን ሲያዜም የነበረው ወኔና ጥልቅ የቋንቋ አጠቃቀም ዘፈኑ በየቤቱና በየእግር ኳስ ሜዳው በሰርግ ስብሰባዎች ላይ እና በኢንተርናሽናል መድረኮች ላይ ጭምር እንዲዜም አደረገው። ከጊዜ ብዛት ቦያ ሴሌሜ የአቡሎ የግል ሀብት ብቻ ከመሆን አልፎ ማንኛውም የሀዲያ ተወላጅ በማንነቱ የሚኮራበት የደስታው መግለጫ የማህበረሰቡ የጋራ አርማ ወይንም አንተም ለመሆን በቅቷል። በዘፈኑ ታሪካዊ ማህበራዊ ፋይዳ ይህ ዘፈን በሀዲያ ሙዚቃ ውስጥ ትልቅ ቦታ የሚሰጠው በሁለት ዋና ዋና ምክንያቶች ነው። የመጀመሪያው የባህል ትስስር። ዘፈኑ የሀዲያ ህዝቦችን ባህላዊ አለባበስ፣ አረማመድ፣ የጭፈራ ስልት አጣምሮ የያዘ በመሆኑ የወኔ መግለጫ። በዘፈኑ ውስጥ ያሉት ግጥሞች፣ ዜማዎች በሰሚው ዘንድ ከፍተኛ መነቃቃትን፣ ኩራትን የሚፈጥር በመሆናቸው ከጭፈራ ባለፈ የማንነት መገለጫ ሆኗል። ከአቡሎ ጡሞሮ ሌላ ስራዎች አቡሎ በቦያ ሴሌሜ ብቻ የሚታወቅ ሳይሆን በተለያዩ ሙዚቃዎች በረጅም የጥበብ ዘመኑ በርካታ ስራዎችን ለህዝብ አበርክቷል። ከነዚህም መካከል የጀግንነት ዜማዎች፣ የሀዲያ አባቶች ለሀገር ለከፈሉት መስዋዕትነት የሚያወድሱ ስራዎች፣ ስለ ጌጃ በዛብህ ሀዲዮስ ገሳነው ጊተኑ በማለት የፍቅርና የትዝታ ሙዚቃዎች፣ በሀዲያ ቋንቋ ሀዲይሳ ጥልቅ የሆነ የፍቅር ስሜቶችን የገለጸባቸው ዜማዎች፣ አማቾ አቼ እዩማ አሚሌ በማለት የማህበረሰቡን አንድነት፣ ህዝቡ በልማትና በአንድነት እንዲቆም የሚቀሰቅሱ መልእክቶች ያሏቸው ስራዎች፣ አቡላና ሸሜ ኔስ መት አበሮስ ኦሲ በማለት እና በጣም ብዙ የተውኳቸው ጭምር አርቲስት አቡሎ ጡሞሮ የሀዲያ ዘመናዊ ሙዚቃ መሰረት የጣለ የጥበብ ሰው ነበረ። የእርሱ ፈጠራ የሆነው ቦያ ሴሌሜ ዛሬ ላይ የሀዲያ ብሔራዊ ኩራት በዓለም አቀፍ መድረኮች ላይ ጭምር የሚታወቅ ታላቅ የጥበብ ስራ ሆኖ ይኖራል። አቡሎ የራሱን ግጥምና ዜማ ወደ ህዝብ ሀብትነት ጭምር ያሳደገ በታሪክ ውስጥ የማይደበዝዝ ስም አስፍሯል። የአቡሎ ጡሞሮ ቦያ ሴሌሜ የታሪክ አመጣጥ የሚያስተምረው አንድ የጥበብ ሰው የህዝቡን የልብ ትርታ አውቆ ሲሰራ ስራው ከዘመን ተሻጋሪነት አልፎ የማህበረሰብ ብሔራዊ መዝሙር ሊሆን እንደሚችል ነው። ዘፈኑ ሲደመጥ ማንኛውም የሀዲያ ተወላጅ የራሱ ቤት፣ የራሱን እርሻና የራሱን ማንነት የሚያይበት
መስታወት ሆኖ የአቡሎ ሙዚቃዎች ውስጥ የጠቀስኳቸው የጀግንነትና የውበት መግለጫዎች የእኔ ናቸው የሚሉ በህዝብ ዘንድ ከባድ የሆነ አሻራና ልባቸው ውስጥ የተቀመጠ መሆኑን በደንብ እንድንመለከት እፈልጋለሁ። ለሀዲይ ምስጋና ደግሞ ማቅረብ የምፈልገው ለተወሰኑ ስማቸውን መዘርዘር በሚችለው ልክ መዘርዘር እፈልጋለሁ። ለሀዲያ ዝሆን ባህልና ቱሪዝም መምሪያ ኃላፊ ለሆነው ለአቶ ትንሳኤ ታደሰና ከሱ ጋር አብረው ሲሰሩ ስላሉ በውስጡ ከስሩ ስላሉት ሁሉ ለማመስገን እፈልጋለሁ። ስለ ዝክረ አቡሎ ጡሞሮ ዝግጅት አድናቆትና ምስጋና መግለጫን ያሳስባል። በመጀመሪያ የሀዲያ ህዝብ ታሪክ ባህልና እሴት ጠብቆ ለማቆየት ለትውልድ ለማስተላለፍ የምታደርጉትን ጥረት የሚመሰገን ነው። በተለይም እየተካሄደ ስላለው የሀዲያ ህዝብ የአርበኝነትና የማንነት ተምሳሌት ለሆነው ለጀግናው አቡሎ ጡሞሮ የተዘጋጀው የዝክረ በዓል መርሃ ግብር እጅግ የተሳካ እንዲሆን ላደረጋችሁ በየደረጃው ላላችሁ የመንግስት ኃላፊዎች እና በግል የምትንቀሳቀሱ ግለሰቦች ሁሉ እጅግ ለማመስገን እንወዳለን። ይሄ የምስጋና ጽሑፍ የቀረበው ከአርቲስት አቡሎ ጡሞሮ ቤተሰብ ነው። እናመሰግናለን። ጌታ ኢየሱስ ዘመናችሁን ይባርከው። አመሰግናለሁ።